ሂልተን በተንኮል ከተባሩት ሐቀኛ ሰራተኞች አንዱ ነኝ። መባረሬ ሳይንስ የሥራ ልምዴን ለ10 ዓመት ተከልክዬ ነበር። ሰለሞን አደፍርስ ወንድማችን በእውነት እግዚአብሔር ይጠብቅህ። ምን ልበልህ? የመላኩን ግፍር 37 ዓመት በቅል ላገለገለ እንደ ቆሻሻ አውጥቶ ያለምንም ምክንያት ወረወረኝ። እግዚአብሔር ይፍረድ ብዬ እየጠበቅኩ ነው። ሁሉም ያልካቸው እውነት ነው፣ ጊዜ ሰጥቷቸው ነው። መስፍን የተባለ እንግዲህ የፕሮግራማችን ተከታታይ ነው። ሌላው እንግዲህ ከሂልተን ሰራተኞች አንዱ የደረሰን ደብዳቤ የሰመኮ ሰዎች ሲገደሉ ብቻ ነው መግለጫ የሚያወጣው። በሰራተኞች ላይ የሚፈጸምና 2 አስርት ዓመታት ያስቆጠረ በነጮች የሚፈጸም የጅምላ ዘግናኝ ግፍ የሰብአዊ መብት ተሟጋች ነኝ የሚለው እየሰማ የዞን ጆሮ ይስጠኝ ማለቱ ለምን ይሆን? የሂልተን ከ500 የሚበልጥ ሰራተኞች በገዛ ሀገራቸው መብታቸው የተጣሰ ዘረኛ ቃላት እየተለጠፈባቸው፣ አንዳንድ ሰራተኞች ለአእምሮ ህመም እየተዳረጉ፣ ለተለያዩ በሽታዎች የተዳረጉ፣ አገር ጥለው የተሰደዱ ብዙ ናቸው። ኢሰመኮ ለእነዚህ ኢትዮጵያ ዜጎች መብት መከበር ከጎናቸው ለመቆምና መግለጫ ለማውጣት የግድ መገደል አለባቸው? ከጥይት በባሰ መልኩ በየረቱ የሞራል የመንፈስ በዘረኛ ቃላት የማሸማቀቅ ወዘተ ድርጊት የሚፈጸምባቸው የሂልተን ሰራተኞች በቁም እንዲሰቃዩ እየተደረገ ክቡር ሰብአዊ መብታቸው ከሚገለጸው በላይ እየተሸረሸረ ይገኛል። የሂልተን ሰራተኛ ማህበር የሰራተኛ ፊርማ አሰባስበው ለኢሰመኮ ያስገባ። ከዛ የተቃውሞ ምላሽ የሚታይ ይሆናል። ከሂልተን ሰራተኞች አንዱ እንግዲህ ለክቡር ኮሚሽነር አቶ ብርሃኑ አዴሎ ይሄ መልእክት ይድረሶ ብለናል። ሌላው እንግዲህ አንድ የመጨረሻ የምናደርገው አራያ ላርስ የሚባለው ስሙ ያልጠቆምከው ጀርመናዊ አንድ ነጭ አለ። መጀመሪያ ሀያት ሪል ኤጀንሲ ኤክስኪዩቲቭ ቺፍ ሆኖ ነበር የማውቀው እና እዛ በዘረኝነትና ሰራተኛ በመሳደብ በሆቴሉ ሰራተኞች በተሰበሰበ አድማ ወይም ፊርማ ሊሰናበት ችሎ ነበር። ቢሆንም ከዛ ወደ ሂልተን ጀርመናዊ ሌላኛው ጀርመን ወደ ሂልተን ጠርቶት አሁን እዚህ እያሰቃየን ይገኛል። ከቪዲዮ በኋላ ምንም አታመጡም እንደፈለኩኝ ያደርጋቸዋለሁ እያለ እየዛተ ነው። አንዳውም አሁን ለአንድ ወር ረፍት ሊወጣ ነው። ከዚህ ለመሸሽና ይሄን ሀገር በደንብ ገፍተንበት ከዳር ካልደረሰ የነሱ መጫወቻ ሆነን ነው መንቀረው ይላል። እውነት ነው። እንግዲህ ክቡራን ተመልካቾቻችን በቴሌግራም ቻናላችን በተቻላችሁ መጠን በስልክ ሳይሆን በጽሁፍ ቴክስት አድርሱን። ለእናንተው መልሰን መረጃ ጥቆማ ካላችሁ ለእናንተው መልሰን እናቀርባለን። አሁንም ደግመን በሂልተን ጉዳይ ላይ ለሁሉም ሰራተኞች ለተገፋችሁ፣ በደል ለተፈጸመባችሁ፣ ሴክሹዋል ሃራስመንት ለተፈጸመባችሁ በራችን ክፍት ነው። ዛሬ በጣም ለጆሮ ጭው የሚያደርግ መረጃ እንሰማለን። በስልክ ቃለ ምልልስ ያደረግናት የሂልተን ባልደረባለች። ሂልተን ውስጥ ከ3 ሴቶች ጋር ምን አይነት ግንኙነት እንደሚደረግ፣ በእሷ ላይ የደረሰው ወሲባዊ ጥቃት ወይም ጉንተላ፣ ይሄ በነገራችን ላይ